ይሄ ቶዮታ ቪትስ መኪና እንደምታዩት ቆሽሾ ትሮትሉ ቆሽሾ ነበር። ዳገት ላይ ሄድም ነበር፣ ጉልበት ይዞት ነበር፣ በጣም ያፍነው ነበር፣ ወገብን ይል ነበር። እንደምታዩት ትሮትሉ በጣም ቆሽሿል፣ ጭቃ መስሏል። ይህን ጭቅቅታውን እንግዲህ አጥበን ኤርፍሎ ሴንሰሩም እንደዚህ ቆሽሾ ነበር። ስለዚህ ይህንን ጭቃ በክሊነር በደንብ ሙልጭ አድርገን ማጠብ አለብን ማለት ነው። እንደምታዩት የወጣውን ጭቃ የወጣውን ጥቁር የደብራተር ትሮትሉ አለመቀየር ችግር ነው እንደዚህ የሚያመጣው እና እንደምታዩት በክሊነር ሙልጭ አድርገን አጥበን ፎ አድርገን ጽድት አድርገን እንደዚህ ጥቁር የነበረውን ነጭ አስመስለን ወተት አድርገን እንገጥመዋለን ማለት ነው። ከዚህ በኋላ ጉልበቱ ምናምን ሰላሙን ነው የሚያገኘው። ኤርፍሎ ሴንሰሩንም እንደዚሁ በክሊነር ፎ እናደርገዋለን። ከዚህ በኋላ ሰላሙን ነው የሚያገኘው ማለት ነው። ምርጥ ነው የሚሆንለት። ካለቀ በኋላ እንገጣጥመዋለን። ገጥመን ስናስነሳው በጣም ምርጥ ነው የሚሆንለት። ጉልበቱም አሪፍ ነው የሚሆንለት። ቪዲዮ ከተመቻችሁ ላይክ፣ ፎሎ፣ ሼር፣ ሪፖስት አድርጉት። ይመቻችሁ።